አንተ ብትተውም የማይተው ኢየሱስ አለ። ከዚህ በፊት ተከትለው አምልከው አንተ በደከመ ጊዜ ትተውኛል የራሱ ጉዳይ አይልም ኢየሱስ። እነሱ እኮ ትተውታል፣ ወደ ኑሯቸው እየተመለሱ ነው። ኢየሱስ ግን አንዴ ይዟል፣ አይለቀም። ችግሩ እኮ እሱ ነው። አንዴ ከያዘ አይለቀም። ጠውልገዋል፣ አዝነዋል፣ ተስፋ ቆርጠዋል። መጣና ኢየሱስ ከሞት የተነሳውን እንደ ድሮ ማወቅ አይቻልም። ምን ሆናችኋል? ጠውልጋችኋል፣ ሰላም ነው ወይ ስላቸው የሆነውን አልሰማም። ምን ሆነ አላቸው። አንድ በቃልና በሥራ ብርቱ ነብይ ነበር፣ እንከን የሌለው ነበር፣ የሞተ የሚያስነሳ፣ ዕውር የሚያበራ፣ 2 ዓሣ 5 እንጀራ 5,000 ሰው የሚመገብ በጀናል ብለን ተስፋ ያደረግነው ቃሉም በሥራውም ብርቱ የነበረ ጌታ ነበር። እሺ ምን ዋጋ አለው? ሞተ አሉት። መሞቱን ሲሞት እንደሚነሳ አልነገራችሁ? ኧረ ነግሮናል። በሶስተኛው ቀን ሞትን ድል አድርጎ እንደሚነሳ አልነገራችሁም? ነግሮናል። ዳግም እንደሚመጣ አልነገራችሁም? ነግሮናል። ውስጣቸው መቃጠል ጀመረ፣ መንደድ ጀመረ። ኧረ አሜን። መጨረሻ ላይ በሉ በቃ መሽቷል፣ ወደ ቤታቸው ግቡ። ውስጣችን እየተቃጠለ አንተማ አትሄድም አሉት። አንተማ ስለ ጌታችን ትነግረናለህ አሉት። እጁን ይዘው ጎትተው አስገቡት። ገባና እንጀራን አንስቶ ቆርሶ ሲሰጣቸው ገና ከመጉረሳቸው አይናቸው በራ። ጌታ ጌታ ጌታ! የሆነ ሰው ዛሬ አይኑ በኢየሱስም ይበራል። የጌታን ፊት ለፊት ያየዋል።